ሊገድሉት አብዝተው ይፈልጉት ነበር። አጀሱዳፍስ ጀቤሰኒን ይበርባዱ ቱሬ የዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ የሳምንት አራተኛው የአብይ ጾም መጻጉዕ መባል ይታወቃል። ሙሉ ታሪኩን የዮሐንስ ወንጌል ምዕራፍ 5ን ታገኙታላችሁ። ጌታ እንዴት አድርጎ በአልጋ ቁራኛ በደዌ ዳኛ የተያዘው መጻጉዕን እንዴት አድርጎ ከተጣበቀበት አልጋ ላይ አልጋህን ተሸከምና ሂድ ብሎ ነፃ እንዳወጣው ታሪኩን ሰፊውን ታሪክ እዛ ላይ ታገኙታላችሁ። ጌታ አይሁድ ሊገሉት የፈለጉበት ትልቁ ምክንያት በአልጋ ቁራኛ በደዌ ዳኛ የተያዘውን መጻጉዕን ተነሳ አልጋህን ተሸከመ ሂድ ስላለው ብቻ እንጂ አንድም ኃጢያት አግኝተውበት አይደለም። መጻጉዕ ግን የተደረገለትን በመርሳት ጌታውን በዕለተ ዓርብ በጥፊ መጥቶታል። ዛሬስ አዳኙን ትላንትና ሲያሳድዱ ሲገሉ የነበሩ ጻሕፍት ፈሪሳውያን ሰዱቃውያን ነበሩ። ዛሬም አዳኙን በሌላ አስተምህሮ የሚያሳድዱት አሉ። የዳኑትንም ጭምር ሐዋርያትን በዘመነ ሐዋርያት ሲያሳድዷቸው የነበሩ ዛሬም ደግሞ በክርስቶስ አምነን የዳነውን አሳዳጆቻችን በስተዋል። ሆኖም ከ38 ዓመት በኋላ መጻጉዕን ያልረሳው የናዝሬቱ ኢየሱስ ክርስቶስ ዛሬም በየትኛው መከራና ችግር ውስጥ ብንኖር እንኳ ፍጹም የማይረሳን ታማኝ ጌታ አለን። ወንጌል ዮሐንስ በቆናሸን ለኮብሰ ኩደሰዴት ክርስቲያኑን ሁንድ ኬሰን በገሶመ ጉዳ ጎፍታ ከኛ ኢየሱስ ክርስቶስ ቶርቤ አርፈፋ መጻጉዕ የክን ኩብሰታ ጀደሜ ሙጋፈሙን እትን ስንገይ እትን ኑገይ ዋኤ ሴና ቶርቤ ከና ወንጌል ዮሐንስ በቆናሸን ለኮብሰ ተኮ ጀልቀብደኒ ጉቱማን ጉቱት ተርገቹ ንደንዴሱ ያታው መሌ ጎፍታ ከኛ ኢየሱስ ክርስቶስን ይሁዶኒ ኩብሰታ ወጋ ሶዶም ይሰደት ስሬረ ጪሳ ቱሬ ዋን ፈይሴፍ ጉያ ሰንበታ ፈይሰ ጀደኒ ክርስቶስ ኢየሱስን አጀሱዳፍ በርባዳ ቱረኒ ኤጋ ጎፍተን ከኛ ኢየሱስ ክርስቶስ ነመ ወጋ ሶዶም ይሰደት ስሬት መጠኔ ጅራቻ ቱሬ ከነከነ ዋን ፈይሴፍ ክርስቶስ ኢየሱስን አጀሱዳፍ ኢሰ በርባዳ ቱረኒ ጀዳ ሐረስ በረከኛ ከነት ክርስቶስ ኢየሱስን ዱርሴቶ አሪያቲ አጀሱዳፍ በርባዳ ወር ቱረን አኩመ ቱረን በረከኛ ከሰት ክርስቶስ ኢየሱስ ተመኔቶ ወረ ክርስቶስ ኢየሱስን ጅራኑ ክርስቲያኖተኑ አጀሱዳፍ ከኑ በርባደን ደኑን ኢሳኒ ንጅሩ ያታው መሌ ወጋ ሶዶም ይሰደ ጉቱ ነመድ ኩብሰታ ከነ ከንራንፈነ ክርስቶስ ኢየሱስ ኑንስ ክርስቲያኖታ አከኑ ንራንፈነ ሁንዱም ትከኛዩ ቤኩን በርባችሳዳ ቶርቤ ታኑንስ ነጋደን ዋገው